ሰላም እንደምን ከረማችሁ። ዛሬ ደግሞ በአንድ ጉዳይ ላይ እንማራለን። ምሳሌ 30 ከ24 እስከ 28 በምድር ላይ 4 ጥቃቅን እንስሶች እንዳሉ እነርሱ ደግሞ እጅግ ጠቢባን እንደሆኑ ይናገራል። የመጀመሪያው ስለ ገብረ ጉንዳን ኃይል የሌላቸው ህዝቦች ናቸው። ነገር ግን በበጋ መኗቸውን ይሰበስባሉ። አንበጦች ንጉሥ የላቸው፣ ግን ሁላቸውም በመልካም ሥርዓት ይሄዳሉ። እንሽላሊቶች በእጅ ይያዛሉ፣ አይገርምም? የነገስታት ግቢ ውስጥ ግን ይገኛሉ ይላል። እኔ ግን ላወራችሁ የፈለኩት ስለ አንበጣም፣ ስለ እንሽላሊትም፣ ስለ ገብረ ጉንዳንም ማለት ስለ ሽኮኮ ነው። ስለ ሽኮኮ ሲያወራ ሽኮኮች ያልበረቱ ህዝቦች ናቸው ይላል። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ እያለ ይናገራል። ሽኮኮ በጣም ትናንሽ፣ አቅም የሌላቸው፣ ብርታት የሌላቸው ህዝቦች ናቸው ይላቸዋል። ግን የነሱ ብርታት ምንድነው ካላችሁ፣ ከጠላት የሚያመልጡበት፣ ከክፉ የሚሸሸጉበት፣ ከክፉ የሚሰወሩበት ምንድነው ካላችሁ፣ ቤታቸውን የሚሰሩበት ቦታ ነው። ቤታቸውንም የሚሰሩበት ቦታ በቋጥኝ ስር ነው የሚሸሸጉት። ጠላት ቢመጣ፣ ክፉ ቢመጣ፣ ሊያጠቃቸው የሚፈልግ ነገር ቢመጣ አያገኛቸው። ለምን? የተሸሸጉበት ስፍራ። ክርስቲያን አንድ መሸሸጊያ አለ። ክርስቲያን ብቻውን፣ አማኝ ብቻውን ለጠላት የተጋለጠ ነው፣ በጠላት የሚሸነፍ ነው። ግን መሰወሪያውን አለት ውስጥ ካደረገ ጠላት አያገኘው፣ ክፉ አያገኘው፣ የትኛውም የሚመጣ ተጽዕኖ በሱ ላይ ስልጣን የለውም ማለት ነው። እኛ ደካማ ህዝቦች ነን ከእግዚአብሔር ውጭ። የኛ ብርታት ምንድነው ካላችሁኝ፣ የመጀመሪያው መጽሐፍ ቅዱስ እንደዚህ ይላል፣ ቤቱን በአለት ላይ የሚሰራ ልባምን ሰው ይመስላል። ንፋስ ነፈሰ፣ ጎርፍ ጎረፈ፣ ዝናብ ወረደ፣ ያንን ቤት ገፋው። አይገርምም? ከላይም ከጎንም ከታችም ሲመጣ ያ ቤት ሊጸና የቻለው በቃሉ መሰረት ላይ ስለተመሰረተ ነው። ሽኮኮ እንዴት አመለጠች? አለት ውስጥ፣ ቋጥኝ ውስጥ ተሸሽጋ። ክርስቲያንስ በምን ያመልጣል ካላችሁ፣ የመጀመሪያው ነገር ህይወቱን፣ ኑሮውን በቃሉ ላይ መስርቶ። ሌላ እንደዚህ ይላል፣ ስሙ ይላል የጸና ግንብ ነው፣ ጻድቅም ሮጦ ከፍ ከፍ ይልበታል እያለ ይናገር። የኛ መሸሸጊያ የክርስቶስ ስም ነው ማለት ነው። የትኛውም ተግዳሮት ሲመጣ ሽኮኮ ሮጣ ቋጥኝ ውስጥ ገብታ እንደምታመልጥ፣ ጠላት ሲመጣባት ተሸሽጋ ህይወቷን እንደምታስቀጥል፣ አማኝ ሮጦ የሚደበቀው የክርስቶስ ስም ውስጥ ነው። ምክንያቱም ስሙ የጸና ግንብ ስለሆነ፣ ስሙ መሸሸጊያ ስለሆነ፣ ስሙ አለት ስለሆነ ስሙን እየጠራን ጠላት እናባረራለን። ስሙን እየጠራን እንሸሸጋለን። ስሙን እየጠራን ከበሽታ እንፈወሳለን። ስሙን እየጠራን እድሜያችንን እንቀጥላለን። የመጨረሻው ስለ መማፀኛ ከተማ ያወራል መጽሐፍ ቅዱስ። የመማፀኛ ከተማ ሰው የቱንም ያህል ኃጢአት ሰርቶ በድሎ ሮጦ እዛ ከተማ ውስጥ ከገባ፣ የትኛው ኃይል ያለው ነገር ቢመጣ፣ መንግስት ቢመጣ፣ ከዛ ቅጥር ውስጥ ከዛ ከተማ ውስጥ እስካልወጣ ድረስ ምንም አይሆንም። መሸሸጊያው ከተማው ነው። ኢየሱስ ስሙ ያድነናል። ኢየሱስ ቃሉ ያድነናል። ኢየሱስ የኛ የመሸሸጊያ ከተማችን ነው። ሽኮኮ ደካማ ህዝብ ነው። የሽኮኮ ብርታት ቋጥኝ ነው፣ ድንጋይ ነው፣ አለት ነው። የክርስቲያንም ብርታቱ የመማፀኛው ከተማ ኢየሱስ ይባላል። ዛሬ ጌታ ኢየሱስ የሌላችሁ፣ በሱ የማታምኑ ግን መሸሸጊያ ማምለጫ የምትፈልጉ ሰዎች አንድ ነገር ልንገራችሁ። አንድ አለት አለ፣ ሮጠን የምናመልጥበት፣ ተሸሽገን የምንተርፍበት፣ ጠላት እንዳያገኘን የሚሆንበት ኢየሱስ የሚባል አለት አለ። ኢየሱስ የሚባል የመማፀኛ ከተማ አለ። ወደሱ መምጣት ይሁንልን።
ክርስቲያኖች ሆናችሁ ደግሞ የደከማችሁ የዛላችሁ ጉልበት ያጣችሁ ኢየሱስ የመማፀኛ ከተማ ነው። ኢየሱስ እውነተኛ አለት ነው። ቃሉ ማምለጫችን ነው። ለጠላት ለሚወረውርብን የትኛውም ፍላጻ ማሸነፊያችን ቃሉ ነውና እንደ ሽኮኮ አለት ውስጥ እንደምትገባ እኛም ወደ ክርስቶስ መጠጋት ይሆንልን። የዛኔ ማምለጥ ይሆንልናል። ምክንያቱም በራሳችን ብርቱ አይደለን፣ ደካሞች ነን። በጌታ ጋር ተጠግተን ወደ ጌታ ተስበን ከሱ ጋር ሆነን በሱ ማምለጥ ይሆንልን። በጌታ በኢየሱስም እንደዚህ ጸለይኩላችሁ። አሜን። አለቱ ክርስቶስ ወደ እናንተ ይጠጋ፣ እናንተም ወደሱ መጠጋት ይሆንላችሁ። በጌታ በኢየሱስ ክርስቶስ ስም አሜን።